እጠበኝ ቆሽሻለሁ አምላኬ በድያለሁ ያለ እናት ያሳደገኝ ያለ አባት የጠበቀኝ ያን ሁሉ ዛሬ ረሳው እጠበኝ ቆሽሻለሁ ያን ሁሉ ዛሬ ረሳው እጠበኝ ቆሽሻለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የክርስቶስ ቤተሰቦች በክርስቶስ ክርስቲያን በወልድ ውሉዳን በመንፈስ ቅዱስ መንፈሳውያን የተሰኛችሁ ዘወትር እግዚአብሔር አምላክ የምትወዱት እግዚአብሔር አምላክ ደግሞ የሚወዳችሁ የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች የአባ ሰላማ የሰማዕቷ አርሴማ የነቢያት የሐዋርያት ወዳጆች እንደምን አደራችሁ? እንደምን አረፈዳችሁ? እንደምን መጣችሁ? አሜን። ልዑለ ባሕሪ እግዚአብሔር አምላካችን ዘወትር በቅዱሳን አንደበት እንደተመሰገነ ሁሉ ዛሬም በእኔም በእናንተም በኃጥአን አንደበት ክብር ምስጋና ይድረሰው። አዎ እግዚአብሔር አምላካችን እንግዲህ እሱ እንደወደደና እንደፈቀደ ዛሬ ያስተምረናል፣ ይመክረናል፣ ይገስጸናል፣ ምስጢሩም ይገልጽልናል። ስለሆነም የምስጢር ባለቤት እግዚአብሔር አምላካችን ምስጢሩ ይግለጽልን። ለኔም ለኃጢአተኛው ለኮልታፋው አንደበቴን ከፍቶ እንዲያናግረኝ ለእናንተም የሊዲያ ልቦና የከፈተ አምላክ ልቦናችሁ እንዲከፍትላችሁ እግዚአብሔር ቅዱስ ፈቃዱ ይሆንልን። የዛሬው የትምህርታችን ርዕስ በትንቢተ ኢዩኤል ምዕራፍ 2 ቁጥር 12 የሚገኘው ኃይለ ቃል ይሆናል። ኃይለ ቃሉ እንዲህ ይላል፣ በጾምም በልቅሶና በዋይታ ወደ እኔ ተመለሱ። በጾምም በልቅሶና በዋይታ ወደ እኔ ተመለሱ። ምንም እንኳ ይህ ኃይለ ቃል ተናጋሪው ነቢዩ ኢዩኤል ቢሆን ምንም እንኳ ይሄ ኃይለ ቃል ጸሐፊው ተናጋሪውም ነቢዩ ኢዩኤል እንኳን ቢሆን የተናገረው ግን እግዚአብሔር አምላካችን ነው። ነቢያት እግዚአብሔር አፍ ናቸው። በነቢዩ ኢዩኤል አድሮ የተናገረው የእግዚአብሔር ቃል ነው። በጾምም በልቅሶና በዋይታ ወደ እኔ ተመለሱ። እግዚአብሔር አምላካችን የሰው ልጅ ከጥፋቱ እንዲመለስ ይፈልጋል። እኔም እናንተም በኃጢአታችን ወድቀን እንዳንቀር በኃጢአታችን በእውነት ተሰብረን እንዳንቀር በኃጢአታችን ምክንያት ከእግዚአብሔር ተለይተን ወደ ጠላታችን እጅ እንዳንገባ ወደ ሲኦል ወርደን በእሳት ባህር እንዳንቃጠል ይህንን ወዶና ፈቅዶ ወደ እኔ ተመለሱ ይላል። የምንመለስበትም ምስጢር አስቀምጦልናል። በጾምም በልቅሶና በዋይታ ወደ እኔ ተመለሱ። እኔም እናንተም በኃጢአት በድለን እግዚአብሔር አሳዝነን ከኃጢአታችን የምንመለስበት ትልቁ ምስጢር ልቅሶና ዋይታ ነው። እግዚአብሔር አምላክ የሰው ልጅ እንባ የሰው ልጅ ልቅሶ አያስችለውም። በኃጢአቱ ተጸጽቶ ለሚያነባ ሰው በኃጢአቱ ተጸጽቶ በልቅሶ በይቅርታ ለሚመለስ ሰው እግዚአብሔር ጊዜ አይሰጠውም። ከመቅጽበት
በምህረቱ የሚመለከት አምላካችን ነው። ብዙዎች አባቶቻችንም የእንባና የልቅሶ በጸጸት የመመለስ ሚስጥር አውቀው በመጽሐፍ ቅዱሳችን ስናነባው ብዙዎች በእውነት ከእግዚአብሔር ጋር በእንባ ተመልሰዋል። እንባ ያወቀው ማን ነው? የእንባ ጥቅም ያወቀው ማን ነው? አባታችን ንጉሥ ዳዊት በእንባ የሚታወቅ ታላቅ ንጉሥ ነው። ዘመኑ በሙሉ ሁሉ በእንባ ያሳለፈ ታላቅ ነቢይ፣ ታላቅ ንጉሥ ነኝ ሳይል ራሱን አዋርዶ ዝቅ አድርጎ በተለያዩ ጊዜያት በቀንም በሌሊትም ወደ እግዚአብሔርን በእውነት በልቅሶ በእንባ ደስ ያሰኘ ታላቅ አባታችን ነው። በመዝሙሩ የጻፈልን ይህንን ነገር የሚያጎሉ ብዙ ጥቅሶች ማግኘት እንችላለን። በመዝሙር ምዕራፍ 6 ቁጥር 6 ላይ ተመልከቱ። በጭንቀቴ ደክሜያለሁ፣ ሌሊቱን ሁሉ አልጋዬን አጥባለሁ፣ በእንባዬን መኝታዬን አርሳለሁ አለ ይህ ታላቅ ነቢይ። አባታችን ንጉሥ ዳዊት በጭንቀቴን ደክሜያለሁ ስለ ድካሙን ነው የሚያመለክተን። ስለ ድካሙን ይህንን እያሰበ ተመልከቱ። ይህ በእውነት ነቢይ በቀንም በሌሊትም ነው ያለው፣ ሳያቋርጥ በእውነት አልጋዬን አጥባለሁ፣ በእንባዬንም መኝታዬን አርሳለሁ እስኪጥለቀለቅ ድረስ እስኪያስቡ በእውነት ይህ ታላቅ ነቢይ ለልቅሶ ያነሳሳው ምንድን ነው? እንባውን ለማፍሰስ የዳረገው ምንድን ነው? በድካሜ ነው ያለው። ማን ነው ከመካከላችን ድካሙን አውቆ ስህተቱን በደሉን አውቆ ቀንና ሌሊት የሚያነባ? እስኪ በእውነት ይህ ታላቅ ነቢይ በእውነት መምህራችን አባታችን የእንባ አባት እስኪ ተመልከቱ። በእውነት በድካሜ ነው ያለው። ይሄ ልበ አምላክ የተባለው ዳዊት እኮ ነው። አስቡ። እግዚአብሔርን ደስ ያሰኘ ንጉሥ ዳዊት ከእግዚአብሔር ጋር የመነጋገር ጸጋ የነበረው ታላቅ ንጉሥ በድካሜ አለ። ቀንና ሌሊትን በእውነት አልጋዬን በእንባ አጥባለሁ አለ። የእንባ ጥቅም ያወቀ ይህን ታላቅ ንጉሥ በሌላ በኩል በመዝሙር ምዕራፍ 44 ቁጥር 3 ላይ እንዲህ ሲል ጻፈልን። እንባዬ በቀንና በሌሊት ምግብ ሆነኝ። እንባዬ በቀንና በሌሊት ምግብ ሆነኝ። ምግቡ ነበረ። ቀንና ሌሊት ነበር የሚያነባው። ለመሆን ይሄ ንጉሥ የሚያስለቅሰው የሚያነባው ምን ታላቅ ችግር ደርሶበት ይሆን? ለመሆኑ እሱ የሚበላው የሚጠጣ አጥቶ ነው በቀንም በሌሊትም ምግብ ያደረገው እንባው? አይደለም። ስማ ንጉሥ ነው። እስራኤልን የሚያስተዳድር ታላቅ ንጉሥ። ተመልከቱ። በፈለገበት ቀን በየሰዓቱ በየደቂቃ ይህንን አምጡልኝ እረዱልኝ ብሎ የላመው የጣፈጠው መመገብ የሚችል ንጉሥ። ታዲያ ምን ገዶት ነው? በቀንም በሌሊት ምግብ ሆነኝ። ምግቡ ምንድን ነው? እንባ። ለምንድን ነው ይህን ንጉሥ በእውነት እንደ ንጉሡ የፈለገው ፍሪዳ ያመጣ ማረድ ሲችል መብላት መጠጣት ሲችል በእውነት በቀንና በሌሊት ምግብ ያደረገው የእንባ ምንድን ነው? በልቅሶና በዋይታ ወደ እኔ ተመለሱ። ስለ ድካሜ ነበር ያለው ታላቁ ንጉሥ። በማወቅም አለማወቅም በየቀኑ የሰው ልጅ እኔም እናንተም እናጠፋለን፣ እንበድላለን፣ በሐሌውም በግብርም። ይሄ ንጉሥ በእውነት ተመልከቱ፣ በድካሜ ነው ያለው። በእውነት ደክም ያለውና ሌሊቱን በሙሉ ነው ያለው። በቃ አልጋዬን አጥባለሁ ነበር ያለው። ስለዚህ ምግብ አደረገው ታላቁ ንጉሥ አባታችን። በመዝሙር በምዕራፍ 102 ቁጥር 9 ላይ እንዲህ ብሎም ጽፎልናል።
መጠጤም ከእንባዬ ጋር ቀላቅያለሁና ይላል። አዎ በብዙ ቦታ ይህ ንጉሥ ዳዊት የእንባም ጥቅም ያወቀና የተረዳ ዘመኑ በሙሉ ሲያነባና ሲያለቅስ እንመለከታለን። አዎ ምክንያቱ እግዚአብሔር አምላካችን እንባ ያስችለው። አዎ ስለ በደላችን ስለ ኃጢአታችን በርከክ ብለን ራሳችን ዝቅ አድርገን በእንባ በልቅሶ ከተመለስ አዎ እግዚአብሔር አምላካችን ይቅርባይና መሐሪ ነው። ለዚህ ነው ትንቢተ ኢዩኤል ምዕራፍ 2 ቁጥር 12 ኃይለ ቃሉን በሙሉ ስናነባው እንዲህ የሚለው አሁንስ ይላል እግዚአብሔር በፍጹም ልባችሁ በጾምም በዋይታ ወደኔ ተመለሱ ካለ በኋላ አዎ እግዚአብሔር መሐሪ ቁጣው የዘገየ ምህረቱ የበዛ ለክፋት የተጸጸተ ነውና ወደ እርሱ ተመለሱ አለ። አዎ እግዚአብሔር አምላካችን እኮ ምህረቱ የበዛ ነው ያለው በእውነት። አዎ ምህረቱ የበዛ ተመልከቱ። ትናንትና ስለሰራነው ኃጢአት እኔም እናንተም ስለበደለው የማይቆጣጠር አምላካችን አዎ ለክፋት የተጸጸተ ነውና ይላል። ክፋታችን አዎ በደላችንን በእውነት አይደለም የሚመለከተው፣ ትልቁን የሚመለከተው የኔም የናንተም መመለስ። ይሄኮ ተስፋ እኮ ነው ታውቃላችሁ። አዎ ከወደቅንበት እንዳንቀር አዎ ልቡ ሩህሩህ መሆኑ አዎ ምህረቱ የበዛ መሆኑ እግዚአብሔር አምላካችን ለኔም ለምናንተም ለመላ ዓለም ለሰው ልጅ ለፍጥረቱ የሰጠው ታላቅ ተስፋ አዎ በልቅሶም በዋይታ ወደኔ ተመለሱ ተስፋ እኮ ነው። ለኔም ለናንተም የሰጠን ተስፋ በማወቅም አለማወቅ በሰራነው ኃጢአት በዚያን ወርቀን እንዳንቀር ተስፋ እኮ ነው ይሄ ለሰው ልጅ የተሰጠ ተስፋ። ታዲያ ብዙዎች ይህንን ተስፋ አጥተው ታዲያ በእውነት ብዙዎች ይህንን መንገድ ማግኘት አቅቷቸው አዎ ይህንን በእውነት ወደ እግዚአብሔር መመለሻ መንገድ ጠፍቷቸው እንደወጡበት የቀሩ አዎ ጠፍተው በእውነት ከወደቁበት ሳይነሱ ወደ መቃብር የወረዱ ብዙዎች አይደሉም እንዴ? እናውቃቸዋለን እኮ ብዙዎቻችን። አዎ ይሄ ተስፋ ማጣት የተነሳ ተስፋ ከመቁረጥ የተነሳ ብዙዎች ወደ እግዚአብሔር አምላክ መመለስ ሲችሉ በዚህ መንገድ በእውነት በርከክ ብለው አዎ በእንባ በልቅሶ ስለ ኃጢአታቸው ስለ በደላቸው አዎ ወደ እግዚአብሔር መመለስ ሲችሉ ነገር ግን ተስፋ ቆርጠው ተስፋ አጥተው ወደ መቃብር እንዲሁ በእውነት ታላቅ ሕይወት መተኪያ የሌላት ክብርት ሕይወት እንደዋዛ ያሳልፉ እኮ ብዙዎች ናቸው። አዎ ተስፋ ማጣት አዎ በዓለማችን የሚታወቀው አዎ እኔም እናንተም እናውቀዋለን። የብዙዎች ሕይወት የበላ የብዙዎች ሕይወት የበላ ብቻ ሳይሆን የብዙዎች ሕይወት ያቆሰለም ያደማም እያደማ ያለ በዓለማችን ማን ነው ቢባል ቦምቡ ነው። የሚገርማችሁ ግን ከቦምብ በላይ የሰው ሕይወት የበላ አዎ የሰው ሕይወት እያቆሰለም ያለው ምንድነው ቢባል ተስፋ ማጣት። አዎ ብዙዎች ወንድሞቻችን ተስፋ ከማጣት የተነሳ አዎ አንዳንዶቹ በእውነት በገመድ ታንቀው፣ አንዳንዶቹም በእውነት ወደ ውሃ ጉድጓድ ጠልቀው፣ አንዳንዶቹም በእውነት መርዝ በጥብጠው፣ አንዳንዶቹም ቢሆን በእውነት ኤሌክትሪክ ጨብጠው መተኪያ የሌላት ክብርት ሕይወታቸው በዋዛ እንደ ፈዛዛ በእውነት በዋዛ ፈዛዛ ያሳለፏት ቤት ይቁጠራቸው። ለምን ይህን ተስፋ አጡ? በልቅሶና በዋይታ ወደኔ ተመለሱ በንስሐ አዎ እንግዲህ በእውነት በልቅሶ ወደ እግዚአብሔር መመለስ ሲችሉ ይህንን መንገድ አቅቷቸው ጠፍቷቸው አዎ ብዙዎች እንደወጡበት የቀሩ ብዙዎች ናቸው። ለኔም ለናንተም ማስተዋል ይስጠን እግዚአብሔር አምላካችን። አዎ ወደ እግዚአብሔር የምንመለስበት እንባ ይስጠን። ለእግዚአብሔር አምላካችን በእውነት ይቅርታ የምንጠይቅበት የምንጸጸትበት እንባና ልቅሶ እግዚአብሔር አምላካችን ይስጠን። አዎ ይሄ ታላቅ ተስፋ ትልቅ እኮ ነው በእውነት። ለዚህ ነው አባታችን መዝሙረኛው ዳዊት
አዎ በመዝሙሩ ምዕራፍ 26 ቁጥር 27 ላይ እግዚአብሔርን ተስፋ አድርግ ብሎ ይጻፈልን። ማንን ተስፋ አድርግ? እግዚአብሔርን ተስፋ አድርግ። ብዙዎቻችን ግን ተስፋ የምናደርገው ማን ነው? አዎ ዘመድ አዝማድ አይደለምን? አዎ አንዳንዶቻችን ተስፋ የምናደርገው ለድህነት ከመከራችን ለመውጣት ከችግራችን ለመውጣት ተስፋ የምናደርገው ገንዘባችን አይደለምን? አዎ ባለስልጣን ሹመኛ ዘመድ አዝማድ ወገን አይደለምን? እሱ ግን እግዚአብሔርን ተስፋ አድርግ። ለምን? እግዚአብሔር አምኖ ያፈረ ሰው ማንም የለም። አዎ ስለዚህ ይህን ታላቅ ተስፋ እኮ ነው እሱ በጾሙ ማለት በልቅሶና በዋይታ ወደ እኔ ተመለሱ በርከክ እንበል እንጂ። አዎ መጀመሪያ እኮ እንዴ ነፍሳችን እንድታድር እኮ ተስፋ ማግኘት አለባት። በተስፋ እኮ መለምለም አለባት። ተስፋ የሌላት ነፍስ እኮ በእውነት እንዴ መራመድ መጓዝ አትችልም እኮ። መንገድ ላይ እኮ ነው የምታቆመው። ታውቃላችሁ? በምግብ እንዴ በሚበላ በስጋዊ ምግብ ነው እንዴ ነፍሳችን የምታድረው? እንደዛ አይደለም። አዎ ታዲያ መዝሙረኛው ዳዊት እኮ እንዲህ ሲያረጋግጥልን በመዝሙሩ ምዕራፍ 15 ቁጥር 16 ላይ ስጋዬ ደግሞ በተስፋ ታድራለች አለው። አዎ እህል ውሃ በመብላት ብቻ አይደለም እኮ ስጋ የምታድረው የምትውለው በተስፋ እኮ ነው። ታዲያ ይህንን ታላቅ ተስፋ ለእኔም ለእናንተም በእውነት ይሄ መንቻካው ሰይጣን ኃጢአት እያሰራ ተስፋ ያስቆርጠናል እኮ። መጀመሪያ እሱ ብልጥ ነውና አጣድፎ አቻኩሎ ወደ ኃጢአት ያስገባናል። ከዚያ በእውነት በኃጢአት ከወደቅን በኋላ ልክ በኃጢአት ከወደቅንለት አዎ በጆራችን መጥቶ ደግሞ እንዲህ ብሎ ሽኩ ይለናል። አንተ እንዴ ይሄን ያህል ኃጢአት ሰርተህ አሁን ልትነሳ እንዴት ማነ? አሁን እኮ ተስፋ የለህም አበቃ ተዘጋ ይለናል። እርግጠኛ ነኝ ይሄ ድምፅ እኔም እናንተም ብዙ ጊዜ ሰምተነዋል። አዎ እርግጠኛ ነኝ። አዎ ዲያብሎስ ለምንድነው የምንለው? ተስፋ እንዳናደርግ፣ ሁለተኛ በተስፋ ወደ አምላክ እንዳንመለስ፣ ስለ ኃጢአታችን እንዳናነባ፣ ስለ ኃጢአታችን እንዳናለቅስ ይሄ መንገድ ለመዝጋት የሚያደርገው ብልሃት ነው። እንወቅበት። ንቃ ነው የተባለው፣ እንንቃበት። አዎ ተስፋ የለህም ብሎ ችክ ይለናል። አዎ ይሄ እኮ እስኪ በእውነት እስኪ ረጋ ብለን እናስብ። ይሄ ምሕረት የበዛ አምላክ አዎ ለክፋት የተጸጸተ አዎ እንግዲህ በእውነት ለጥፋት በእውነት ምሕረቱ የተፋጠነ ያልዘገየ አምላካችን ይሄ ተስፋው ለምንድን ነው ማንጠቀምበት? አዎ ለምን ይሄ ጠላታችን ሰይጣን እናስደስተዋለን? እውነተኞች ከሆነ ግን በእውነት እኛ ሰዎች ነንና በኃጢአት ልንወድቅ እንችላለን። ብዙ ጊዜ እኮ ደካሞች ነን። ድካማችን እኮ እግዚአብሔር ያውቃል እኮ። ታውቃላችሁ? አዎ ብዙ ጊዜ እግዚአብሔር ደስ ለማሰኘት አስበን እስኪ ፈጣሪን በምን ደስ ላሰኘው ብለን ብዙ ጊዜ ቀና ጎንበስ የምንልበት ጊዜ እኮ አለ። በአንድ በኩል በጸሎት ለማስደሰት እንፈልጋለን፣ በጾምም በስግደትም ንስሐ በመግባትም ቅዱስ ቁርባን በመውሰድ ከዚያም አልፎ በምግባር ትሩፋት ድሃ በማብላት በማጠጣት እስኪ እግዚአብሔር አምላኬን ደስ ላሰኘው ብለን የምንሯሯጥበት ጊዜ እኮ አለ። ግን መሀል ላይስ መጥቶ ይጥለናል። መጥቶ በእውነት ሰይጣን በዚያ ላይ ያወድቀናል። ታዲያ በዛ ሰዓት ምን እንሆን? ይሄ ታላቅ ተስፋ ለምን አናስታውሰው? በእውነት አዎ ለምን ይሄ መንቻካው ሰይጣን እናስደስተዋለን? አዎ ሰይጣንማ በእውነት ይሄ ሰይጣን ጠላታችንማ እኔም እናንተም እንዲህ እንበለው፣ ጠላቴ ሆይ በዚህ ደስ አይበልህ፣ በዚህ ብትጥለኝ በዚህ እነሳለሁ፣ በዚህ በወድቅ በዚህ እነሳለሁ፣ ኃይል በሚሰጠኝ በጌታዬ በኢየሱስ ክርስቶስ በአምላኬ በእግዚአብሔር ሁሉን እችለዋለሁ ብለን እግዚአብሔር አምላካችን ማስደሰት እኮ ይጠበቅብናል። አዎ ይሄ ተስፋ ነው እኔም እናንተም ዛሬ ልናውቀው ልንማረው የሚገባ ትልቅ ነገር። ታዲያ ከመጽሐፍ ቅዱሳችን በምሳሌ አድርገን ስንማረው መልካም ይሆናል። አዎ በእንባ የተመለሱ በልቅሶ የተመለሱ አዎ ስለ ኃጢአታቸው ወደ እግዚአብሔር ጮኸው አዎ ስለ ኃጢአታቸው ስለ በደላቸው በእውነት በልቅሶ በዋይታ አዎ
ወደ እግዚአብሔር የተመለሱ ብዙ አባቶች ብዙ እናቶች አራያ ምሳሌ አድርጎ ሰጥቶናል፣ ተጽፎልናል እኮ በመጽሐፍ ቅዱስ። እንግዲህ ከነዚህ እያነሳን እንማራለን። አሁንም እግዚአብሔር አምላካችን የሚስጥር ባለቤት ሚስጥሩ ይግለጽልን። ለነዚህ በእንባ በልቅሶ የተመለሱ አባቶች የሰማ ለኔም ለናንተም እንባችን፣ ልቅሳችን፣ ጸሎታችን፣ ጾማችን እግዚአብሔር አምላካችን ይቀበልልን። በመጀመሪያ የምናያት እናታችን መግደላዊት ማርያም እናያታለን። የመግደሎ ሰው የሆነች እቺ መግደላዊት ማርያም በእውነት ለኔም ለናንተም ትልቅ መምህር ናት። በምን በኩል ነው የምታስተምረን ብለን ታሪኳን ስንመረምረው እሷ በዘመኗ ሁሉ በማወቅም አለማወቅም አምላኳን ያሳዘነች የእግዚአብሔር ሕጉን ጥሳ የእግዚአብሔር ሥርዓቱን አፍርሳ መላ ዘመኗን ማለት ይቻላል በእውነት እግዚአብሔር በርክሰት በኃጢአትን ያሳዘነች ሰው ነበረች ይለናል በታሪኳ። የማታ ማታ ግን ይሄ መንገድ እንደማያዋጣት ሁሉን አወቀች። በዚህ መንገድ ከቀጠለች በእውነት በዚህ መንገድ ከቀጠለች የመጨረሻ የማታ ማታ አወዳደቀዋና ፍጻሜዋ ከባድ እንደሚሆን አወቀች። ወደ እግዚአብሔር በዘመኗን ወመቃብር ከመግባቷ በፊት ወደ አምላኳ ወደ እግዚአብሔር ካልተመለሰች ነገ ቅጣቷ ትልቅ መሆኑን አወቀች። ታዲያ ያደረገችው ምንድነው? ወደ አምላኬ ልመለስ አለች። ታዲያ በእውነት አፈላልጋ ክርስቶስን ያለበት ቤት ከየት ነው ብላ ጠይቃ ወደ ክርስቶስ ወደ አምላካችን መድኃኒታችን ጌታችን ኢየሱስ ክርስቶስ ወዳለበት ቦታ ሄደች እኮ ነው የሚለው። ታዲያ እዚህ ሄዳ ምንድን ነው ያደረገችው? ስለ ኃጢአቷን ተጸጸተች። ስለ ትናንትና ስለበደለችው ስለ ሰራችው ኃጢአት በእውነት አጥብቃ አዘነች። ምርር ብላ ደግሞ በእውነት ከልቧ ስቅስቅ ብላ እግሩ ስር ተደፍታ በእውነት አለቀሰች ይላል። ተመልከቱ። አነባች። መጽሐፍ ቅዱስ እንዲህ ይለናል። ከመጽሐፍ ቅዱስ እናነባዋለን። በሉቃስ ወንጌል ምዕራፍ 7 ቁጥር 44 ላይ በእንባዋ እግሬን አራሰች በጠጉሯም አበሰች። ይሄ ቃል አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ የተናገረው ቃል ነው። እንግዲህ እዚህ በስምዖን ቤት ነበር የመጣችው ማርያም መግደላዊት። በዚያ ላይ መጣ ነበር በእንባዋን እግሩን ያጠበችው በእውነት። በዚህ ሰዓት ግን በእውነት እነ ስምዖን እያሟት ነበረ። ለመሆኑ ይህ ሰው ነቢይ ነውን? ነቢይ ቢሆን ይቺ ሴት ማን መሆኗን ያውቅ ነበረ ብሎ በልቡን አማ ስምዖን። በዚህ ሰዓት ነበር ስምዖን ሆይ እቺ ሴት ማን መሆኗን አውቃለሁ፣ ማንነቷን በደንብ አድርጌ አውቃለሁ። ነገር ግን እኔ ወደ አንተ ቤት ገብቼ ለእግሬን ውሃ አላቀረብክልኝም፣ አላጠብከኝም። እሷ ግን ተመልከት ስለ ኃጢአቷ ስለ በደሏን ተጸጽታ እግሬን በእውነት በእንባዋን አራሰች፣ በጠጉሯን ደግሞ አበሰች ብሎ የተናገረው የፍቅር ቃል ነው። ደስ ይላል እኮ በእውነት። ስለ ትናንትና ኃጢአታችን አይደለም የሚመለከተው። እዚህ ላይ እስኪ በእውነት ታሪኩን በደንብ እናንብበው። ማርያም መግደላዊት ይህን ሁሉ ስታደርግ በፍቅር አይን ነው እኮ የተመለከታት። አንቺ ሴት ለምን ግን ትናንትና ይህን ሰራሽ? አንቺ ሴት ይህን ኃጢአት ለምን አደረግሽ እኮ አላላትም። ያውቃል እኮ ኃጢአቷ ምን እንደሆነ። በመዳራትም በዝሙት ዓለም እንደምትኖር እንኳን ክርስቶስ ፈጣሪ ይቅርና ማንም ሕፃን ሳይቀር መንደር ሁሉ ያወቀው ፀሐይ ያወቀው የእሷን ታሪክ እኮ ሁሉን ያውቀዋል እኮ ጠፍቶት አይደለም። ግን አልጠየቃትም። ታዲያ ምን ነበር ያላት? እንዲህ ነበር ያላት። በሉቃስ ወንጌል ምዕራፍ 7 ቁጥር 48 ላይ
ኃጢአትሽን ተሰርዮልሻል። ደስ ይላል እኮ። ቀጠል ብሎ አዎ እምነትሽ አድኖሻልና በሰላም ሂጂ። ምንም ነገር እኮ አልጠየቃትም። ኃጢአትሽን ተሰርዮልሻል። አዎ እንግዲህ በእውነት እምነትሽን አድኖሻል፣ በሰላም ሂጂ። ቃል እኮ ለሷ ብቻ አይደለም፣ እኔም እናንተም አሁንም በእውነት ስለ በደላችን ስለ ኃጢአታችን ተጸጽተን እንደ ማርያም መግደላዊቷን በእውነት በርከክ ብለን የምናነባ የምናለቅስ ከሆነ እኮ እኔም ለእናንተም እኮ ይሄን መልስ ይሰጠናል እኮ እሱ። ለመላው ዓለም እኮ ነው በእውነት በልቅሶም በዋይታ ወደ እኔ ተመለሱ። ይኸው ማርያም መግደላዊቷ የትናንትና ኃጢአቷን ሳይቆጣጠር የፍቅር አምላክ ተቀበላት እኮ። እሷ እኮ ከምንም በላይ እኮ ሆናለች። የማታ ማታ ታሪኳ ደስ እኮ ይላል። ክርስቶስ በመቃብር ወደ ወረደበት ክርስቶስ በተቀበረበት በመቃብር ላይ እሷም በእውነት ፍቅሩን አንበረከካትና በእኩለ ሌሊት መቃብር ላይ ተገኝታ እሷ እኮ ናት አስቀድማ ከሐዋርያት ቀድማ ትንሣኤ የተመለከተች ማርያም መግደላዊት። ትፈልጉ ደግሞ ፍጻሜ ታሪኳ ምንድነው ስትሉ እኮ በጣም የሚያስገርም ታሪክ እኮ አላት መግደላዊቷ ማርያም። በስንክሳር መጽሐፍ ስናነበው እኮ ከሴቶች ሁሉ ዲያቆናዊት አድርጎ ሾሟት። ብዙ እህቶች ደግሞ ሰብካ ወደ እግዚአብሔር መለሰች ይላል ታሪኳ። ታዲያ ይህን ሁሉ ጸጋ ያገኘችው እንዴት ነው ቢባል በልቅሶ። ይህን ሁሉ በእውነት በረከት ይህ ሁሉ ጸጋ እንዴት አገኘችው? ለዚህ ሁሉ ክብር እንዴት በቃች ብንል አለቀሰች። በልቅሶና በዋይታ ወደ እኔ ተመለሱ። ከተመለስክማ በቃ እግዚአብሔር በእውነት ክብሩን አብዝቶ የሚሰጥ አምላክ። እስከ ወደ ሌላ ታሪክ እንቀጥል። በሌላ በኩል የምናገኘው የሊቀ ሐዋርያት የአባታችን የቅዱስ ጴጥሮስ ታሪክ ይሆናል። እንግዲህ በእውነት አባታችን ጴጥሮስ ይሄ ነገር ሁላችን ታሪኩን እናውቀዋለን። መምህሩና ጌታውን በጣም የሚወድ ታላቅ ሐዋርያ ነው። እንግዲህ በእውነት ክርስቶስን መከተል ከጀመረ በኋላ ከእግሩም አልተለየም። ነገር ግን ከዕለታት አንድ ቀን እግዚአብሔር አምላካችን ሐዋርያትን ሰብስቦ ትታችሁኝ ትሄዳላችሁ፣ ትሸሻላችሁ፣ ብቻዬን እቀራለሁ ብሎ ሲናገራቸው ግን ጴጥሮስ አንድ ነገር ብሎት ነበረ። እስኪ ከመጽሐፍ ቅዱስ እናንብበው። በማቴዎስ ወንጌል ምዕራፍ 33 ላይ የምናገኘው ኃይለ ቃል ጴጥሮስን መልሶ ሁሉም በአንተ ቢሰናከሉ እኔ ከቶ አልሰናከልም አለው ይላል። ወደ ጆሮው ቀረብ አለና ሁሉም ቢሰናከሉ እኔ ከቶ በአንተ አልሰናከልም አለው። እግዚአብሔር ግን ሁሉን ነገር ስለሚያውቅ በእውነት በዚያን ሰዓት ግን ጴጥሮስ ሆይ ዶሮ አንድ ጊዜ ሳይጮህ አንተ 3 ጊዜ ትክደኛለህ ብሎት ነበር። ታዲያ ይሄ ነገር አልቀረም እኮ። ክርስቶስ በእውነት በጠላቶች እጅ በፈቃዱ ከተያዘ በኋላ በፈቃዱ ነው የምንለው፣ ኃይል አግኝተው አይደለም የያዙት። አቅማቸው ከክርስቶስ አቅም በላይ ሆነ አይደለም እንዴ? ስለፈቀደ ዱላና ሰንሰለት ይዘው በእውነት መጥተው እሱ ፈቅዶላቸው ከያዙት በኋላ ወደ ሸንጎ አቅርበው በፈቃዱ እንዲገርፉት ከፈቀደ በኋላ ፈቅዶላቸው ነው። ስለኔም ስለመላ ዓለም በእውነት እንዲገረፍ እንዲታሰር በእውነት ከዚያ በላይ ተሰቅሎ መከራ ተቀብሎ ወደ መቃብር ወርዶ ዓለሙን ለማዳን መድኃኔ ዓለም አይደለም እንዴ? ዓለሙን ለማዳን ፈቅዶ ነው የምንለው እዚህ ላይ። ነገር ግን ክርስቶስ ተያዘና ልክ በእውነት ሲገርፉት በዛን ሰዓት ቅዱስ ጴጥሮስ ግራ ገባው። በያዙት መሃል ነበረ። ነገር ግን በእውነት ደግመው ደጋግመው አንድ ጊዜ ሳይሆን 3 ጊዜ ደግመው ደጋግመው አንተም በእውነት ከዚህ ከኢየሱስ ክርስቶስ ጋር ነበርክ ሲሉት
አላውቀውም ብሎ ካደ። ይሄ የምትሉት ሰው አላውቀውም ብሎ ካደ። ተመልከቱ። ግን እግዚአብሔር አምላካችን እኔም እናንተም እንዳንጠፋ ይፈልጋልና አንዲት ማስታወሻ ነገር አድርጎለት ነበር። ሁሉም በአንተ ቢሰናከሉ ከቶ እኔ በአንተ አልሰናከልም ብሎ ሲናገረው ዶሮ አንድ ጊዜ ሳይጮህ 3 ጊዜ ትክደኛለህ ብሎት ነበር። ታውቃላችሁ? ማስታወሻ እኮ ናት እቺ። ልክ 3 ጊዜ ሲክድ ዶሮው ጮኸ። ጮኸት ምንድነው? ጴጥሮስ ሆይ ወደ እኔ ተመለስ፣ አሁን ክደሃል፣ አሁን በእውነት በኃጢአት ከኔ ተለይተሃል። ወደ እኔ ካልተመለስክ በልቅሶ ወደ እኔ በእውነት በእንባ ካልተመለስክ መጨረሻ ክፉ ሊሆን ነው። ማስታወሻ እኮ ነው ይሄ ዶሮ ጮኸት። ታዲያ የሐዋርያ ብልህ ነው። ልክ ዶሮ ሲጮህ ትዝ እኮ አለው በእውነት ክርስቶስ አምላኩን የተናገረው ቃል ትዝ አለው። በጣም አዘነ ጴጥሮስ፣ በጣም ተጸጸተ። ከዚያ በኋላ ምንድነው ያደረገው? እስኪ ከመጽሐፍ ቅዱስ እናንብበው። በማቴዎስ ወንጌል ምዕራፍ 26 ቁጥር 75 ላይ ጴጥሮስም ዶሮ ሳይጮህ 3 ጊዜ ትክደኛለህ ያለው የኢየሱስ ቃል ትዝ አለው። ወደ ውጪ ወጥቶም መራራ ልቅሶ አለቀሰ። ስቅስቅ ብሎ አለቀሰ። ተመልከት። ለምን ጴጥሮስ አለቀሰ? በልቅሶና በዋይታ ወደ እኔ ተመለሱ። አሁን ሊመለስ ፈልገዋል። ካላለቀሰማ ጴጥሮስ ካላነባማ ካጨዋማ ጴጥሮስ አሁን እንዴት ሊመለስ? እንደወጣበት ወቃ ሊቀር እንደ ይሁዳ እኮ አላለቀሰም። ይሁዳም እኮ ሐዋርያ ነበረ። በቃ በጸጸት በእንባ በልቅሶ እኮ አልተመለሰም። ታዲያ ይሄ ታላቁ አባታችን መምህራችን ቅዱስ ጴጥሮስ አለቀሰ ይላል። ከዚያ በኋላ ያለው ታሪክ ውስጥ ታዲያ እግዚአብሔር ይቅር አለው። የይቅርታ አምላክ እኮ ነው በእውነት። እዚህ ላይ ደስ የሚል ቃል እናገኛለን። በማርቆስ ወንጌል ምዕራፍ 16 ቁጥር 17 ላይ ልክ ክርስቶስን ከመቃብር ከተነሳ በኋላ እንዲህ ብሎ ተናግሮ ነበረ። ሄዳችሁ ለደቀ መዛሙርቱም ለጴጥሮስም ወደ ገሊላ ይቀድማችኋል፣ እንደነገርኳችሁ በዚያ ታዩታላችሁ፣ ንገሯቸው አላቸው። በማርቆስ ወንጌል ምዕራፍ 16 ቁጥር 17 ላይ እስኪ ተመልከቱ። እዚህ ላይ እኮ በጣም የሚያስገርም ቃል አለ እኮ ምስጢር የሆነ ክርስቶስ ከተነሳ በኋላ መነሳቱ ነው እየተናገረ ያለው። ለደቀ መዛሙርቱ ሂዳችሁ ተናገሩ አለና ለጴጥሮስም አለ። ታዲያ እዚህ ጴጥሮስ ደቀ መዝሙር አይደለም እንዴ? ተመልከት። ለሐዋርያት ካለ ታዲያ ቅዱስ ጴጥሮስ ሐዋርያ አይደለም እንዴ? ሐዋርያ ነው እንጂ። ታዲያ ለምን ለይቶ ለብሱም ለደቀ መዛሙርት አለና ለጴጥሮስም አለ? ምስጢር እኮ ነው። እግዚአብሔር አምላካችን የፍቅር አምላክ መሆኑን ሊናገረን ሊያሳየን ለሐዋርያት ለደቀ መዛሙርት አለና ለጴጥሮስ አሁንም ለጴጥሮስ በእውነት በመካዱ ጠልቶኛል ብሎ እንዳያስብ ይቅርታ እንዳደረገለት ለማረጋገጥ ለደቀ መዛሙርት አለና ለጴጥሮስ ደስ ይላል እኮ። ከዚያ በኋላስ በእውነት ልክ ሐዋርያት እኮ ነው ጴጥሮስ ሽሞታል እኮ። ጴጥሮስ ሆይ አንተ አለት ነህ፣ ቤተክርስቲያኔን በአንተ ላይ አንጻለሁ እኮ ነው ያለው። እንዴ ቁልፍ የሰጠው ስለማን ነው እንዴ? ለምን ጴጥሮስ ስቅስቅ ብሎ መራራ እንባ አንብቶ እግዚአብሔር ስለተመለሰ ነው። እኔም እናንተም ዛሬ እኮ በእውነት ከኃጢአታችን ከበደላችን በእውነት በማወቅም አለማወቅም የበደልነው ኃጢአት እንደ መግደላዊቷ ማርያም ስቅስቅ ብለን ካለቀስን በእውነት እንደ ቅዱስ ጴጥሮስ በእውነት መራራ እንባ መራራ ልቅሶ ካለቀስን እኮ እሱም የበለጠ ሌላ ጸጋው ጨማምሮ እኮ ይሰጠናል። ይኸው ምስክር በልቅሶና በዋይታ ወደ እኔ ተመለሱ። በሌላ በኩል እንግዲህ ከመጽሐፈ ብሉያት አንድ ታሪክ ጨምረን እንማራለን። የአባታችን የንጉሥ ሕዝቅያስ ታሪክ ከትምህርታችን ጋር የሚሄድ ነው። ይሄ ንጉሥ እንግዲህ እግዚአብሔርን የሚወድ በኃይሉ የማይመካ ራሱን ዝቅ ያደረገ በጾም በጸሎት የሚተማመን ታላቅ ንጉሥ ነበረ። ታዲያ እዚህ ላይ የምንማረው ምንድን ነው?
ከዕለታት አንድ ቀን ግን ንጉሥ ሕዝቅያስን ታመመ ይላል። ታመመ። እንግዲህ በእውነት ሁላችን ሰዎች ነን። መቼ እንደምንታመም መቼ እንደምንሞት የምናውቀው ነገር የለም። ግን ብዙዎቻችን እዚህ ላይ ብዙ ጊዜ ማስተዋል የለንም። እንዲህ ስንሮጥ እንዲህ ወዲያ ስንል እንዲህ ብለን የምንኖር ምንም ነገር የማይነካን አድርገን የምናስብ ልንኖር ይችላል። ግን እንደዛ አይደለም። ታዲያ ይሄ ንጉሥ አልጋ ላይ ወደቀ፣ ታመመ። ንጉሥ ሕዝቅያስ በዚያን ሰዓት ይጨነቅ ነበረ። እግዚአብሔር ያድነኛል፣ እግዚአብሔር ይፈውሰኛል እያለ እያሰበ ሳለ ደግሞ የአሞጽ ልጅ በእውነት ነቢይ ኢሳይያስ ከእግዚአብሔር መልእክት ይዞ ወደ ቤቱ ደረሰ። በዚያን ሰዓት ንጉሥ ምንድነው የሚጠብቀው? ግልጽ ነው። እንግዲህ አሁን በቃ ልፈወስ ነው፣ እግዚአብሔር መልእክት ልኮልኛል፣ አሁን ልነሳ ነው፣ ከአልጋዬ ልቀና ነው ብሎ ነበር ያሰበው። ግን ያልጠበቀው መልእክት ነበረ። እስኪ ከመጽሐፍ ቅዱስ እናንብበው። በሁለተኛ ነገሥት ምዕራፍ 20 ቁጥር 1 ላይ እዚህ ላይ ስታነቡት ትሞታለህ እንጂ በሕይወት አትኖርምና ቤትህን አስተካክላለሁ። እድናለሁ ብሎ ተስፋ አድርጎ ሲጠብቅ ያልጠበቀው ግን በእውነት ትሞታለህ እንጂ አትድንም። ተመልከቱ። ግን ከዚያ እግዚአብሔር ሩህሩህ አምላክ ግን ትሞታለህ እንጂ አትድንም ካለው በኋላ ቤትህን አስተካክል ግን አለው። ይሄ ቃል ለማንም አልተነገረም። ይሄ ቃል ግን በእውነት ለብዙም አልተባለም። ለጥቂቶች ለመረጣቸው ካልሆነ በስተቀር እግዚአብሔር አልተባለም እኮ። ቤትህን አስተካክል፣ ይሄ ማን ያገኘዋል? ትልቅ ነገር እኮ ነው። እኔም እናንተም እኮ በእውነት አቅዱሙ ስንቅኩሙ ሞትሰ ይመጽእ ከመ ሰራቂ። ይሄ እኮ ነው እግዚአብሔር አምላካችሁ በምን ሰዓት እንደሚመጣ አታውቁምና ንቁ ነው የተባለው። ታዲያ ይሄ ንጉሥ ቤትህን አስተካክል ተባለ። የሚገርማቸው ግን ንጉሡ ምንም እንኳን ልዩ ቃል ለብዙዎች ያልተባለ በጣም አስገራሚ ቃል ቢነገረውም በዚህም ብዙ አልተደሰተም፣ በዚህም አልረካም። ታዲያ ያደረገው ምንድነው? ከአልጋው ላይ እየተንፋቀቀ ወረደ። ወደ ጸሎት ቦታ ደግሞ ወደዚያ ጠጋ አለ። ተመልከቱ፣ ተይዘዋል። ዛሬ እኔም እናንተም ያልገባን ምስጢር በእውነት ጤና አግኝተን እድሜ አግኝተን ወደ ፈለግንበት ቦታ ስንወጣም ስንወርድ ወጥተንም ሆነ ስንገባ ይሄ እንደ ቀላል አድርገን የምናስብ ብዙዎች ነው። ታውቃላችሁ። ግን ጤና ያጡትስ፣ በሆስፒታል ላይ የወደቁትስ፣ በየጸበል ቦታት የወደቁትስ ሊነሱ ይፈልጋሉ? እንዴት ሊቀኑ ይፈልጋሉ? እንዴት? ተይዘዋል እኮ። ታዲያ የቆነ ማሰብ ያለብን እኔም እናንተ ለእግዚአብሔር እኮ ተመስገን ልንለው እኮ ያስፈልጋል እኮ። በእውነት ብዙ ጊዜ በእውነት እንዴ ብር ማግኘት፣ ካፒታል ማብዛት፣ ኢኮኖሚን መያዝ ይሄ ነው እንዴ ደስታ? አይደለም። ጤና ማግኘታችን ብቻ እግዚአብሔር እኮ ማመስገን ያስፈልገናል። ታውቃላችሁ። እንደምን አደርክ? እግዚአብሔር ይመስገን። ይሄ እኮ ነው ማደራችን፣ መዋላችን እኮ እግዚአብሔር ነው። ይሄ ንጉሥ ተያዘ። ከአልጋው ላይ የተንፋቀቀ ወረደና ወደ ጸሎት ቦታ ጠጋ አለ። ወደ ትምህርታችን እንሄድ። ከዚያስ ምን አለ? ምን ብሎ ጸለየ? በሁለተኛ ነገሥት ምዕራፍ 20 ቁጥር 3 ላይ አቤቱ በፊትህ በእውነትና በፍጹም ልብ እንዲሄድሁ ደስ የሚያሰኝህም እንዳደረግኩ ታስብ ዘንድ እለምንሃለሁ። ሕዝቅያስም እጅግ አድርጎ አለቀሰ። ሕዝቅያስም እጅግ አድርጎ አለቀሰ። መልከቱ ለምን በልቅሶና በዋይታ ወደ እኔ ተመለሱ? ይሄ እኮ ነው ትምህርታችን እኮ። ምንድነው ያለው? በእውነት ንጉሥ ሕዝቅያስ የጸለየው ጸሎት እኔም እናንተም ዛሬ በጸሎታችን ልንደግመው ልንለው የሚያስፈልግ ታላቅ ነገር ምንድነው ያለው? በዘመኔ በሕይወቴ አንተን ደስ የሚያሰኝ ስራ ሰርቼ ከሆነ ያን ቀን አስብ እኮ ነው የሚለው ያለው። እኛ ምን ማለት እንጂ አንድ ቀን በሆነ ጥሩ ዕድል ገጥሞን መንፈሳችን ለበጎ ነገር ተነሳስታ ለጾም ለጸሎትም በእውነት ለምግባር ትሩፋትም ገዳማትም ለመሄድ በዚያም በጎ ስራ ለመስራት እግዚአብሔር ዕድል ሰጥቶን ከሆነ በችግራችን ጊዜ እንዲህ እንበለው እንደ ንጉሡ
ያችን ቀን አስብ። ዛሬ ይህንን ነገር የኔን ክፋት የኔ ኃጢአት የኔን በደል ሳይሆን ያችን ቀን ያችን አንተን ደስ ያሰኘዋትን ቀን እሷን አስብ። መልካም ጸሎት እኮ ነው። ታዲያ ንጉሥ ግን በእውነት እጅግ አድርጎ አለቀሰ። ለምን? ትልቅ ነገር እኮ ተነግሮታል እኮ። ቤትህን አስተካክል፣ በዚህ ማድረካም። ለምን? የንጉሥ ፕሮግራም አለው። ንጉሥ ነው ሲያቀዳቸው ሲነደፋቸው። አው በዚያች እሱም የሚያስተዳድራት ከተማ ህዝቡን ለማስተዳደር እሱን ህዝቡን በእውነት በሀገሪቷን ለማልማት ሀገሪቷን በእውነት ታላቅ ነገር ለማድረስ ያቀዳቸው የነደፋቸው የያዛቸው ፕሮግራሞች አሉ። ቴቴን ነገር ሳይጨርስ ልሙት አለ ንጉሡ። ስለዚህ በእውነት ቀን ለውጥልኝ አንተ ይቻላል ሁሉም ነገር በእውነት ብሎ ስቅስቅ ብሎ አለቀሰ። ታዲያ እግዚአብሔር እኮ እምባ አያስችለውም። ታዲያ እግዚአብሔር እኮ በእውነት ልቅሶ አያስችለውም። እንዴት ይቻላል? በልቅሶና በዋይታ ወደ እኔ ተመለስ አምላክ። አሁን የሕዝቅያስ ልቅሶ እንዴት ያስችለው? የአሞጽ ልጅ መልእክተኛ ኢሳይያስማ መልእክተኛ ነውና መልእክቱን አድርሶ እኮ ሄደዋል። ታውቃላችሁ? ብቻው እኮ ነው ቀርቶ ያለው። ታዲያ ከሰማያት ግን በእውነት የንጉሥ ሕዝቅያስ ልቅሶ ግን በጩኸት ተሰማ እኮ። ልክ የራሔል እንባ በሰማይ በራማ ተሰማ እንደተባለው ሁሉ ጩኸቱን እግዚአብሔር ሰማው። አላችላለው ሩሩ ጌታ በእውነት ለክፋት የተጸጸተ ለምህረት ምሕረቱን የበዛ አምላክ በእውነት አላቻለውም እኮ። ምንድነው ያደረገው? ከዚያ ለአሞጽ ልጅ ለመልእክተኛው ለነቢይ ኢሳይያስ እንዲህ አለው ይላል። ሂድ ነው ያለው እኮ። ወዴት ሲለው ወደ ንጉሥ ሕዝቅያስ ሂድልኝ። ምን ልበለው? በቃ እንዲህ ብለህ ንገረው። በሁለተኛ ነገሥት ምዕራፍ 20 ቁጥር 5-6 ላይ ስታነቡት ጸሎትህ ሰምቻለሁ፣ እንባህንም አይቼዋለሁ፣ እነሆ እፈውስሃለሁ፣ በዕድሜህም ላይ 15 ዓመት እጨምርሃለሁ፣ አንተና ይህች ከተማ ከአሦር ንጉሥ እጅ እታደጋታለሁ፣ እጋርዳታለሁ። እስኪያስቡ በእውነት አላችላለው እኮ በእውነት አስቀድሞ እኮ እግዚአብሔር ወስኖታል። ትሞታለህ እንጂ አትድንም። ይሄ እግዚአብሔር ውሳኔ እኮ ነው። ያ ቃል እኮ ንጉሥ ሕዝቅያስ በእውነት ነገር ግን በእውነት ንጉሥ ሕዝቅያስ እግዚአብሔር አምላኩ ምን አይነት አምላክ መሆኑን አውቀዋል በደንብ። እኔ እናንተ ነን ያላወቅነው በእውነት ዓለሙን ነው ያላወቀው። ተመልከቱ በእውነት ትሞታለህ እንጂ አትድንም የእግዚአብሔር ውሳኔ ነው። ነገር ግን ይህ የፍቅር አምላክ ውሳኔውን የሚያስቀይረው ነገር ምን እንደሆነ እኮ አውቀዋል እኮ ንጉሥ ሕዝቅያስ። እየተንፋቀቀ ከአልጋው ላይ ወርደው በእውነት ወደ ግድግዳው ጠቃለና በጸሎት ላይ በእውነት አምላኬ ብሎ በቃ ያቺ የሰራቱን በእውነት መልካም ቀን ካለች ያችን ደስ ያሰኘውት ቀን ካለች እሷን አስብ ብሎ ስቅስቅ ብሎ አለቀሰ። ታዲያ በእውነት በልቅሶ የፍቅር አምላክ እንደሚረታ በእንባ በእውነት የፍቅር አምላክ በእውነት ውሳኔው እንደሚቀይር ስላወቀ ንጉሥ ሕዝቅያስ ስቅስቅ ብሎ አለቀሰ። ደስ ይላል። ታዲያ ይህን አላችላለውና ተመለስ አለው እኮ ከመንገድ ለነቢዩ ኢሳይያስ። እንዴት በእውነት ጸሎትህን ሰምቼዋለሁ፣ ተመልከት፣ እንባህን ተመልክቼዋለሁ። ይመለከተዋል እኮ እንባችን። ሰው ባያይልን ሰው ባያውቅልን ቤታችን ዘግተን በእውነት በርከክ ብለን እጃችን ዘርገን አይናችን አንጋጠን ወደ እግዚአብሔር የምናለቅሰው ልቅሶ ዘመድ አዝማድ ባይሰሙልን በእውነት ወዳጅ ባይሰማልን እኮ እኮ ይሰማል። ይሰማል እኮ። ለምን? ጸሎትህን ሰምቼዋለሁ አለው። ተመልከቱ፣ እንባህን ተመልክቼዋለሁ። ይመለከታል እኮ እሱ። አላችላለሁ። እንግዲህ ምንድነው ያለው? በእውነት ትድናለህ አለው። በዚህም ላይ 15 ዓመት ጨምሬልሃለሁ። ተመልከት በእውነት የእንባ በረከት፣ ተመልከት በእውነት የልቅሶ ወዳጄ። 15 ዓመት ጨምሬልሃለሁ። ከዚያም አልፎም የተናገረው ቃል አለ። ንጉሥ አሦር ያስጨንቀው ነበረ። ንጉሥ ሰናክሬም በኃይል የተመካ ያስቸግረው ነበርና ከአሦር ንጉሥ አለው እቺ ከተማን በእውነት ከጠላትን ጋርዳታለሁ፣ ጠብቃታለሁ አለው። ክብር ምስጋና ለእግዚአብሔር። ይሄን ነው እኮ የምናየው። ለምን ከምን መጣ ሁሉ በረከት?
ከምን መጣ የወል ጸጋ? ጸጋ እኮ ነው በእውነት። ትሞታለህ እንጂ አትድንም። በእድሜ ላይ 15 ዓመት ጨምሬልሃለሁ። እና መዛዝነው ሰዎች ነን እኮ እኛ፣ ተረት ተረት እኮ አይደለም። ያው ከምን መጣ የጸጋ በረከት? ይሄ በእንባ የተገኘ በረከት። እግዚአብሔር በእንባ በልቅሶ አያችለው። የፍቅር አምላክ የሚያለቅስ ሰው አይወድም። የሚያነባ ሰው፣ የሚጸጸት ሰው በእውነት ጊዜ አይሰጠው። አዎ ለሁሉም ምህረት አደረገላቸው። ታዲያ እኔም እናንተስ እንደነዚህ አባቶች በእውነት ከዚያ በላይ ኃጢአት አልሰራንም? ከዚያ በላይ በእውነት እኛ አልበደልንም? ግን ስለ በደላችን አልቅሰን ይሆን? ግን ስለ በደላችን እንባ አንብተን ይሆን? ይህን ነው እግዚአብሔር ማስተዋል ይስጥን። መመርመር ያስፈልገናል ዛሬም። አዎ በመጨረሻም አንድ ታሪክ ጨምረን ትምህርታችን ጨርሳለን። አዎ ይሄም ከመጽሐፍ ቅዱስ በነገ ቀን የምናከብረው ጾመ ነነዌ ጾመ ነነዌ ነገ ይጀምራል። ይሄንን ምክንያት አድርገን የምንማረው የአባታችን የነቢይ ዮናስ ነው። እንግዲህ ከነቢይ ዮናስ የምንማረው ምንድነው ብለን ትንቢተ ዮናስ ምዕራፍ 3 በቤታችሁ ማንበብ ትችላላችሁ በሰፊው። ከዚህ የምንማረው ታዲያ ምንድነው? ከዚህ ከነቢዩስ ዮናስ ነቢይ ነው። ግን እግዚአብሔር ከዕለታት አንድ ቀን መልእክት ላከው ወደ ነነዌ። ነነዌ የሀገር ስም ነው፣ ኢትዮጵያ ብለን እንደምንጠራው። ታዲያ እነዚህ የነነዌ ሰዎች በተለያየ ኃጢአት ምክንያት እግዚአብሔርን አሳዘኑት። ከሕግም ከሥርዓቱም ወጡ። እግዚአብሔር እኮ በኃጢአት እኮ ያዝናል ታውቃላችሁ። ታዲያ እግዚአብሔር በዚህም ላይ በጣም አዘነ ነው የሚለው። እንግዲህ በእውነት እግዚአብሔር ካዘነ ደግሞ እንዴ ጥሩ መልካም እኮ አይደለም። እግዚአብሔር ስላዘነ አይደለም እንዴ? በኖህ ዘመን የነበሩ ሰዎች የጠፉት እግዚአብሔር ሰው በመፍጠሩ ተጸጸተ፣ አሳዘኑት እኮ። ታዲያ በእውነት እግዚአብሔር ካዘነ ከዚያም እኮ በእውነት ቁጣውስ ጠፉ እኮ። በኖህ የነበሩ ዘመን አልመለስ ስላሉ፣ ወደ እንባ ወደ ልቅሶ ወደ ጾም መምጣት ስላልቻሉ ጠፍተዋል እኮ። አሁንም እግዚአብሔር ዝም ብሎ ስለማያጠፋ ምንም እንኳን በእውነት እነዚህ ሰዎች ቢበድሉ ቢያጠፉ ግን እንዲመለሱ ስለፈለገ ዮናስን ላከው። ነነዌ በ3 ቀን ትገለበጣለች፣ ከሰማይ እሳት ወርዶ ይበላችኋል፣ ጹሙ፣ ጸልዩ፣ አልቅሱ ብለህ ንገራቸው አለው። ታዲያ መልእክተኛ ይሄን ማድረስ ሲገባው ግን ነቢዩን ተመራመረ። ይሄን መናገር ሲገባው ግን በእውነት ተመራመረ። ተመራመረና እንግዲህ በእውነት እግዚአብሔር አምላክ ቁጣው የዘገየው ነው፣ ምሕረቱ የበዛ ነው። ትክክል ያውቀዋል። ነቢይ ነው እሱ። እንደተናገረው የእሳት ባይመጣስ እኔ ውሸተኛም ልባል ብሎ አሰበ። ሁለተኛውም ደግሞ እግዚአብሔር ቁጣው ከመጣ ደግሞ አያድርስ ነው። እሳቱ ከመጣስ እኔ እንዴት ይብላኝ? ከዚህ ማምለጥ ነው የሚሻለው አለ። ብዙዎቻችን እንዲህ አይነት ሐሳብ የምንመራመር ብዙዎች ነን። ይህ አይበጅም፣ እግዚአብሔር አይፈልገውም። ታዲያ ምንድነው ያደረገው? መሸሽ ይሻለኛል አለና ከነነዌ ተነስቶ ወደ ተርሴስ ሊሄድ፣ በዚያም ላይ ተዘጋጅታ መርከብ አገኘ ይላል። ወደ መርከቢቱን ወጣ። በሩጫ ነው፣ ላበላብ ሆኗል። በጣም ጥሩ እንቅልፍ አንቀላፋና ዛተኛ ይላል። ታዲያ እግዚአብሔር እንባችን የሚመለከት አምላክ እንዴ ኃጢአታችን ሳይመለከተውም እንዴ ሁሉም ነገር እኮ ያውቃል እኮ። ከማን ነው የሚሸሸው ይሄ ነብይ? ለመሆኑ እኔም እናንተም ኃጢአት ሰርተን ተደብቀን ይቀራለን? ከሰው እኮ ነው መደባበቅ የምንችለው። ምን አለ አቅም አንዳንዴም ከሰው እኮ ያውቀዋል እኮ አንዳንድም ጊዜ። ታዲያ አምላክ እኮ ያውቀዋል። አሁን ወዴት ሊያመልጥ ነው? ሄደሽ እግዚአብሔርም በዚህም ላይ አዘነና ሁሉም ነገር የሚታዘዝለት አምላክ ታዲያ ንፋስ አነሳ እኮ ነው የሚለው። ማዕበል አመጣ፣ መርከቤቷ እንዴት በሰላም ትሄድ? ተናወጠች እኮ ነው የሚለው። ባህሩም ሆነ ተናወጠ፣ ሰዎችም ሁሉም ተናወጡ፣ ግራ ገብቷቸው ከዚህ ከጥፋት እንድን እቃችን እንጣል ብለው በእውነት እቃቸው እኮ ጣሉ። ሚድኑ መስሏቸው ነበር። እቃ በመጣል ክብደቷን የሚቀልላቸው መሰሏቸው ነበር። ግን በእውነት ከእቃችን ከዚያ ሁሉም ኪሎ ከሚመዘነው በላይ ኃጢአታችን እኮ ከባድ ነው ቢመዘን። ይሄ እኮ ነው ያላወቅነው። ይሄ ሁሉ እቃ ጥለው ግን እንዴት መርከቢቷን ይቅለላት? አሁንም እየባሰ መጣ እንጂ ሊድኑ አልቻሉ። ሲን ሰዓት ቢቀሰቅሱት ዮናስን ተኝቷል። ቀሰቀሱት። ለምታመልከው አምላክ እንዲህ አድርገህ በእውነት
ና ጸሎት አድርግ ምን ነው ቢመለከት አሁን አደጋ ላይ ነው ነብይ ነው ይሄ ጥፋት ከማን እንደመጣ ግን ያውቃል ጻድቅ ነው እሱ አዎ ታዲያ በእውነት ከመካከላችን አሉ እነሱ አንድ በእውነት ኃጢአት ያደረገ ሰው ሊኖር ይችላል እና እጣ እናድርግ አሉ አንብቡት መጽሐፉ ታዲያ ወረቀት ተጠቀለለ በሁሉም ስም አሁን እቺ ወረቀት ማን ነው የሚያወጣት እጣ እግዚአብሔር ከተጠቀለለው እጣ የማን መሆኑን ዮናስ ማውጣት ያቅተዋል ምንም እንኳን በሚታይ እጅ እንዲህ ብትነሳ እግዚአብሔር ግን አነሳት አዎ ዮናስ የሚል ወጣ ወዴት ሊያመልጥ እንግዲህ ምን እናድርግበት እዚህ ላይ መጽሐፉ ላይ እስኪ እናንብብ በእውነት በትንቢተ ዮናስ ምዕራፍ 1 ቁጥር 11 ላይ ባህሩ ከኛ ዘንድ ጸጥ እንዲል ምን እናድርግብሃሉ እጣ በልዩ መልኩ ለሱ ደርሶታል አዎ ባህሩ ሆነ ጸጥ እንዲልልን ምን እናድርግብሃሉ ከዛው ተሰብስቡ ባህር ጸጥ እንዲልላችሁ እናንተም በሰላም መጓዝ እንድትችሉ ዘንድ እኔ ወደ ባህር ጣሉኝ አላቸው ጻድቅ አዎ ብዙ ጊዜ ቶሎ ብሎ ነው ከኃጢአት የሚመለሰው አዎ ጻድቃን ብዙ ጊዜ ከኃጢአታቸው ቶሎ ብሎ ነው የሚመለሱ እኛም ጊዜ ሳንሰጥ በደለን ከሆነ በደላችን ካወቅ ጊዜ ሳንሰጥ በእውነት በአባቶቻችን ሊቃውንት ካህናት በኑዛዜ በንስሐ መመለስ ያስፈልገናል ስልጣን ሰጧቸዋል ለሊቃውንት ካህናት አይንተ እግዚአብሔር የተባሉትን ስልጣን ሰጧቸዋል ለምን ዛሬ በዚህ ምድር ያሰሩን በሰማይ የታሰርን እንድንሆን ዛሬ በዚህ ምድር የፈቱን እንደሆነ በሰማይ እንድንፈታ እግዚአብሔር ሰጥቷቸዋልና በኑዛዜ መመለስ ነው ስለዚህ ጻድቅ ስለሆነ እኔን ጣሉኝ አለ ታዲያ ዮናስ በእውነት ወደ ባህር ጣሉት ከዚያ በኋላ አንብቦት ዮናስን ወደ ባህር ጣሉት ይላል ባህሩም ጸጥ አለ በቃ ይሄ ነው እኮ ማን ነው ከእግዚአብሔር ማምለጥ የሚሻል ምንም ታዲያ እነሱ በሰላም ሄዱ ዮናስስ ወደ ትምህርታችን ዮናስስ ነው ዮናስ በእውነት ከዮናስ የምንማረው ትልቅ ትምህርት አለ ምን የሚመለከት ተስፋ እንደነገርኳችሁ ተስፋ ሰውናታችን የምታድረው በተስፋ ነው ተስፋ የሰው ልጅ ምግብ ነው አዎ ታዲያ ዮናስ ምንድነው ያደረገው ተስፋ አልቆረጠም ተመልከት ወዳጄ አሁን ወደ ባህር ተጣለ የሚገርማችሁ ከባህር ዘልቆ አልፎ ደግሞ አሳምባሪ መጣና ዋጠው ሁለት ጉድጓድ የባህሩ ጉድጓድ የአሳዎች ጉድጓድ አሁን በእውነት ወደ ጥልቅ ወረደ ማለት እኮ ታዲያ ወዴት ዮናስ ምንድነው የሚያስተምረው ተስፋ አልቆረጠም ዮናስ በአሳዎዱ ነው በእውነት እጆቹን ዘርግቶ አይኖቹ አቅንቶ በእውነት ወደ እግዚአብሔር መጮህ ጀመረ እኮ ነው እስኪ መጽሐፍ ቅዱስ እናንብበው አዎ እንግዲህ በትንቢተ ዮናስ ምዕራፍ 2 ቁጥር 3 ላይ በመከራዬ ሳለሁ ወደ አምላኬ ወደ እግዚአብሔር ጮሁ እርሱም ሰማኝ በሲኦልም ሆድ ውስጥ ሆኜ ጮሁ ቃሌም አዳመጥክ ይላል በቃ እግዚአብሔር በእውነት ይሰማል እሱ በባህር ውስጥ ቢገባም ይሰማል በአሳ ሆድ ውስጥ ቢገባም የዮናስን ጩኸት ሰማ እኮ ነው የሚለው ብዙ ጊዜ መጽሐፍ ቅዱስ ተመልከቱ ወደ እግዚአብሔር ጮሁ ካለኝ ተከታትላ የምትመጣ ግን ሰማኝ ነው የሚለው ወደ እግዚአብሔር ቆመጮ ያስፈልገናል ይሰማናል እሱ ለዮናስ እኮ ሰማው አሁን ዮናስ በእውነት ራሱን ዝቅ አድርጓል አሁን ዮናስ በእውነት ራሱን በርከክ አድርጓል በጩኸት በልቅሶ መመለስ ፈልጓልና አነባ አለቀሰ ይላል 3 ቀን ታዲያ እንባ ያስችለዋል አያችለውም በማርያም መግደላዊት ሆና አላቻለውም አይተናል በጴጥሮስ ላይ አላቻለውም አይተናል በንጉሥ ሕዝቅያስም አላቻለውም አይጣን እንዴት በዮናስ ያስችለው ድሮስ ወዳጁ አይደለም መልእክተኛ ነቢይ እግዚአብሔር ወዳጆች እሱ የመረጣቸው አገልጋዮች ከዚያ በኋላ እግዚአብሔር አዘነ ምንድነው ያደረገው ታዲያ በትንቢተ ዮናስ ምዕራፍ 2 ቁጥር 11 ላይ እግዚአብሔር አሳውን አዘዘው እርሱም ዮናስን በየብስ ተፋው ክብር ምስጋና ይድረስ እየተምዘገዘገ መጣና አሳውን በእውነት ተፋው 3 ቀን በሆዱ ያስቀመጠው አሳ አይባላ ቆርጠምጠም እንጂ ይበላል ፋን ሰው ስጋ ይቅርና ሌላን ጨማሙሮ የሚበላ ለምን አልበላው እረፍ እኮ ነው ያለው እግዚአብሔር እንዳትበላው
ሆደ ከተማ ይሆንለት 3 ቀን 3 ሌሊት እኮ በዚያ እኮ አድረዋል እኮ ዮናስ። ታዲያ ወለ ስላለቀሰ ወደ እግዚአብሔር ስለጮኸ ዮናስ በልቅሶና በዋይታ ወደ እኔ ተመለሱ በእንባ ስለተመለሰ ምን አለ? እግዚአብሔር አሳውን አዘዘው። አሳውን ዮናስን በየብስ ተፋ ወደ ደረቅ። ሲያቢመለከት ከተማ ምንድናት ብሎ ቢጠይቅ ከተማ ነነዌ። ከወደ ማን እናመልጣለን? ከእግዚአብሔር ማምለጥ አንችልም ነው። መደባበቁ አይበጅም ወዳጆች። ዛሬ በኃጢአታችን በበደላችን በንስሐ በይቅርታ በእንባ በልቅሶ ወደ እግዚአብሔር መመለስ ብቻ ነው። ይሄን ነው ክብራችን እንዲበዛ። ከዚያ ላይ ታሪኩ ስናነባው ዮናስ ተመልሶ ነነዌን ዳግም ረግጧታል። ግን እሱ ከየት ወጣ? ከባህር። ኧረ ከባህር ብቻ አይደለም ከአሳሁት ከዚያ ከሲኦሉ ከዚያ ወጣ እኮ። እዚህ ላይ ራሱም እኮ ዮናስ በሲኦል ሆድ ውስጥ ሆኜ ጮኸ ነው ያለው። ከዚያ ከሲኦል እኮ ሁለተኛ ወጥቶ ተወልደዋል እኮ ዮናስ። ዳግም ነነዌን በእውነት ረግጦ የነነዌ ሰዎችን አስተምረዋል እኮ በአዋጅ። ለንጉሱም ሲነግረው እኮ እምቢ አላለም እኮ። ንጉሥ ነኝ አላለውም እኮ። በክንዱ በንግሥናው አልተማመነም። እኔ እስከ ማን እበልጣለሁ አለ ንጉሱ። ከዙፋኑ ወርዶ ማቅ ለብሶ አመድ ነስንሶ እኮ እሱም ለመኳንንትና ለሽመኞችን አዋጅ አስነገረ እኮ ነው ታውቃላችሁ። ስለዚህ በእውነት በአዋጅ መሰረት ሕፃናት ጡት እንዳይጠቡ እንስሳትም አለ ሕዝቡም በሙሉም 3 ቀን 3 ሌሊት አለቀሱ ይላል። ከዚያ በኋላ እሳቱ መጣ። እያዩትም ወደ ላይ ተመልሶ ሄደ። ለምን? ምስጢር እኮ ነው። ለምን? ለሁለት ነገር። አንደኛ በእውነት እግዚአብሔር እንደማይዋሽ ለዮናስ ምልክት የሆነው ዘንድ ያ የተናገረው እሳትን በእውነት ዮናስን እንዲመለከት እንዲያይ። ሁለተኛ እንደምታውስ ምንድነው ቢባል እነዚህ የነነዌ ሰዎች 3 ቀን ባያለቅሱ ባያነቡ በጾምም በዋይታም ባይመለሱ ኖሮ እሳት ይበላችሁ ነበረ ሲል እግዚአብሔር ከጥፋት መዳናቸው እንዲናገር ክብር ምስጋና ይድረሰው። ታዲያ ተመልከቱ በእውነት ጾም ምን ያህል ጥቅም ነው ያለው። ዛሬ እኔም እናንተም ጾመነ ነው 7 አጽዋማትም ከዚያ በላይ በእውነት ጾም ቤተክርስቲያናችን የምታውጃቸው ሁሉ እንዴ ታላቅ በረከት አላቸው። ዛሬ መናፍቁ ዓለም እንደሚናገረው እኮ አይደለም። መናፍቁ ጾም ስትለው አልጾምም ይላል። ለምን ስትለው ክርስቶስ ጾሞልኛል። ታዲያ ክርስቶስ በልቶ አልነበረም እንዴ? ክርስቶስ በልቶልኛል ብሎ ለምን ምግቡም አይተው? ወዳጅ ይሄን ነገር ተው። ነገር ግን በእውነት እግዚአብሔር አምላክ በጾምም አለ ይኸው የነነዌ ሰዎች 3 ቀን 3 ሌሊት ጾመው በልቅሶም በዋይታ አለቀሱ። ሕፃናትም እንስሳትም ሁሉም በህብረት በጋራ ንጉሱም ሳይቀር በእውነት በጸጸት በእንባ እግዚአብሔር አላችን አለው። እሳቱን ወደ ሰማይ ተመለሰ። ክብር ምስጋና ይድረሰው። ዛሬም እኔም እናንተም ከበደልነው ኃጢአት ካልተመለስን ካጠፋነው ኃጢአት ካልተመለስን ብዙ ኃጢአት አለ። መዳራቱም የዝሙቱም የውሸቱም የሐሜቱም የፍርዱም ስንት ኃጢአት እንበለው ዛሬ ላጠፋነው በደል በንስሐ በጾምም በልቅሶም በዋይታ አሁን ወደ እግዚአብሔር ካልተመለስን ግን ነው። ይሄም ትርጉሙም ለኔም ለናንተም የሰማያን እሳት ነገ በባህረ እሳቱ እሳት ይበላናል። እግዚአብሔር ከዚህ ሁሉ ይሰውረን። እንግዲህ በጾምም በልቅሶም በዋይታ ወደኔ ተመለሱ ይላል። እዚህ ላይ ብዙ አባቶቻችን ስለ እንባ የተናገሩት ጥቅስ እናያለን። በመጽሐፈ ኢዩኤል ምዕራፍ 16 ቁጥር 20 ላይ ጸሎቴ ወደ እግዚአብሔር ይድረስ አይኔም በፊቱ እንባ ታፈስ አለ። በትንቢተ ኤርምያስ ምዕራፍ 9 ቁጥር 1 ላይም ሌትና ቀን አለቅስ ዘንድ ራሴን ውሃ አይኔም የእንባ ምንጭ በሆነልኝ አሉ። እነዚህ አባቶቻችን ሁሉ የእንባና የልቅሶ ጥቅም ስለተረዱ ነው። አባታችን ዳዊት ቅድም እንደተናገር ነው መላ ዘመኑ ምግቡ መጠጡ እንባ ልቅሶ ያደረገው ይሄንን ታላቅ ጸጋ በረከት ስለሚገኝበት ነው። የመጨረሻ ጥቅሴ ሰቆቃ ኤርምያስ ምዕራፍ 3 ቁጥር 49 ላይ ተመልከቱ። እግዚአብሔር ከሰማይ እስኪጎበኝና እስኪመለከት ድረስ አይኔ ሳታቋርጥ ዝም ሳትል እንባ ታፈሳለች። ሳንቸኩል እግዚአብሔር እስኪጎበኘን ድረስ ተመልከቱ። እኔም እናንተም ስለ ኃጢአታችን እንደ አባቶቻችን በእውነት በቀንም በሌሊት ሳናቋርጥ እናንባ።
አዎ አይናችንም ባታፈስ እግዚአብሔር እስኪጎበኘን ድረስ ነው ያለው። ሳታቋርጥ ነው ያለው። እኔም እናንተም ይህንን ልናደርግ ያስፈልገናል። አባቶቻችን መካሪ፣ አባቶቻችን መምህራን አድርጎ የሰጠን እግዚአብሔር አምላካችን ክብር ምስጋና ይድረሰው። የአባቶቻችን አምላክ ይክበር ይመስገን። ትምህርቴን ጨርሻለሁ። ከትምህርቴን የሚሄድ አንዲት የጻፍኳት ግጥም አለች። እቺን አንብበን ትምህርታችን እንዘጋለን። ሰማያዊ ተስፋ። ተስፋውን ያጣ ሰው ሁሉንም ይጠላል። የፈጣሪን መኖር ጭራሽ ይዘነጋል። ሞትን መጠባበቅ እንዴትስ ይጠቅማል? ነገር ግን ወዳጄ እስኪ ልጠይቅህ፣ መልስህን ንገረኝ አውጥተህ ከልብህ። ከችግር ለመውጣት እምነትህ የጣልከው ያወጣኛል ብለህ ድጋፍ ያደረከው በመከራህ ጊዜ እረ ተስፋ ማን ነው? ሰው ወይስ ፈጣሪ? ሳትዋሽ ተናገር የእውነትን መንገድ አንተም እንድትመከር። እምነትህና ተስፋ ከሆነ እግዚአብሔር መኖር ትችላለህ በፍጹም ሳታፈር። የሰው ተስፋ ግን ለምኑ ይበጃል? ሳይውልም ሳያድርም ወዲያው ይቀየራል። ስለሆነም ወዳጄ በችግርህ ጊዜ ተስፋም አትቁረጥ አታብዛም ትካዜ። መሬት ጨልሞብህ እንደ ዕንቁ ቢጠብህ ወዳጄ ነው ያልከው ከጎንህ ቢርቅህ፣ ነገሮች ተቆላልፈው በሩ ቢዘጉብህ ተስፋ ግን አትቁረጥ አማራጮች አሉ። እስኪ በምሳሌ ላስረዳህ ከመጽሐፍ ቅዱስ ተስፋ እንዲሞላ ልብህ እንዲመለስ። አንተ የምትጨነቀው ሆነህ በዚህ ምድር ዮናስ ግን ነበረ ተጥሎ ከባህር ዘልቆ በአሳ ቢዋጥም እምነት ግን ነበረው ተስፋም አልቆረጠም። በአሳ ሆድ ሆኖ ሲቆይ ለ3 ቀናት የእግዚአብሔር ተስፋ ነበር ሲጠባበቃት። አንተ ወዳጄ እስኪ ልብ በል፣ ዮናስ ከባህር ከአሳ ሆድ ይወጣል ይሆናል ተብሎ እንዴት ይታሰባል? ዮናስ ግን አሰበ ተስፋም አልቆረጠም። እጆቹም ዘርግቶ መጮሁም አልተወም። ቅዱስ መቅደሱ ተመለከተና በአሳ ሆድ ሆኖ ጀመረ ልመና። በዮናስም ጸሎት እግዚአብሔር ደስ አለው። ከሆዱ እንዲተፋው አሳውን አዘዘው። ከአሳ ሆድ ወጥቶ ምድሪቱን ረግጧታል። ዮናስ ተመልሶ ወደ ነነዌ ሄደዋል። ሕዝቡን አስተምሮ ከጥፋት አድነዋል። አንተም ወዳጄ ራስህን በመውቀስ ስለ ሠራኸው ኃጢአት ከልብህ በማልቀስ ከጠፋህበት መንገድ ወደ አምላክህ ተመለስ። ወስብሐት ለእግዚአብሔር።